ሃሪ ፖተር ልብ ውስጥ ትልቅ ቦታ ካላቸው ፊልሞች መካከል አንዱ ነው። በእኔ እድሜ አካባቢ ከሆናችሁ ልታስታውሱ ትችላላችሁ። በየአመቱ በገና ሰሞን በዛች ቦርጫማ ቲቪ የሆነ ቻናል ላይ የሃሪ ፖተርን ፊልሞች ያሳዩ ነበር እና በመጥረጊያ ሲበሩ፣ ተሰብስበው ሲበሉ፣ ሲማሩ፣ ማጂክ ሲሰሩ፣ ሆግወርትስ ትምህርት ቤት ራሱ ሲያምር፣ በዛ ላይ ከሄርማይኔ ትልቅ ክራሽ ነበረብኝ። ብቻ ገብታችኋል። ልጅነቴን ያሳመረልኝ ፊልም ነው። ግን ብታምኑም ባታምኑም እስከ ቅርብ ጊዜ ድረስ ሙሉ 8ቱንም ፊልም አላየሁትም ነበር። ህፃን እያለሁ ዝም ብዬ ቲቪ ላይ ሲመጣ እንጂ ሙሉውን ቁጭ ብዬ አይቼው አላውቅም። እንደውም የዛሬ ዓመት ነው ታምሜ ተኝቼ ደብሮኝ ያየኋቸው እና በቃ ፍቅር ነው ያዘኝ ከዚህ ዓለም እና ከዛ ጊዜ ጀምሮ ስለነዚህ ፊልሞችማ ቪዲዮ መስራት አለብኝ እያልኩኝ ነበር። ይኸው ጊዜው ደርሷል። 1 ዓመት አርፍጃለሁ። ግን ያው ዋናው እዚህም ሆኔ ነው። አዲሱ የሃሪ ፖተር ቲቪ ሾም በቅርቡ ሊለቀቅ ስለሆነ ያው ራሳችንን ማዘጋጀት አለብን። ግን አሪፍ መሆን ይመስላችኋል ጋይስ? ኤችቢኦ ነው የሚሰራው። እነ ጌም ኦፍ ትሮንስ፣ ሰክሴሽን፣ ሶፕራኖስ፣ አሁን ደግሞ ሃውስ ኦፍ ዘ ድራገን እየሰራ ያለው ካምፓኒ ፕሮባብሊ አሪፍ ይሆናል። ያው ላይሆንም ይችላል፣ ግን ማን ያውቃል። ብቻ በዛሬው ቪዲዮ የመጀመሪያውን የሃሪ ፖተር ፊልም ነው የምናየው። ከዛ ይህ ቪዲዮ አሪፍ ፐርፎርም ካረገ የቀሩትን ፊልሞች ይለቀቃሉ። ላይክ፣ ኮሜንት፣ ሰብስክራይብ ምናምን እና ፊልሙን ካየነው በኋላ የቪዲዮ መጨረሻ ላይ ከ5 ሬት እናደርገዋለን። ከዛ 8ቱንም ካየን በኋላ ከ1 እስከ 8 ከምርጡ ወደ መጥፎ ራንክ እናደርጋቸዋለን ማለት ነው። ጊዜ አንፍጅ፣ ቶሎ ወደ ቪዲዮ እንግባ። የዚህ ፊልም አጀማመር ማጂካል ነው። አላ የሆነ ልብ የሚያሞቅ አጀማመር ነው። በአሁን ሰዓት ህፃን ቢሆን ኖሮ የኔ እያበድኩኝ ነበር። ዳምብልዶር ከሆነ በጉም ከተሞላ ጫካ ውስጥ ይመጣል። ከዛ ሰዎች እንዳያዋቸው የመንገዱ መብራት ይሰበስበዋል። ከዛ ከሆነች ድመት ጋር ማውራት ይጀምራል። ግን ድመት አይደለችም፣ ፕሮፌሰር መጋናግል ናት። ከዛ ማይ ቦይ ሃግሪድ በሞተር ሳይክል ከሰማይ ይመጣል፣ ሃሪን ይዞ ማለት ነው። እዚህም የመጡት ሃሪን አጎቱና አክስቱ ቤት ለማስቀመጥ ነው። መጋናገልም ለዳምብልዶር ፍርሃቷን ትነግራታለች፣ እንዴት እዚህ ቦታ መኖር እንደሌለበትና እዚህ ከኖረ አሪፍ ጊዜ እንደማያሳልፍ። ግን ዳምብልዶር አንድ የቀረው ቤተሰብ ይሄ ነው ብሎ ሃሪን በሩ ላይ አስቀምጦት ይሄዳል። ከዛም 10 ዓመት ወደፊት እንሄድና መጋናግል እንደፈራችው ሃሪ ጭራሽ በስትክክል እየኖረ አይደለም። ሙሉ ቤተሰቡ ይጠሉታል፣ በስትክክል ትሪት አያደርጉትም። ደረጃ ስር ነው የሚተኛው። የቤቱን ጽዳት፣ ምግብ ማቀራረብ ምናምን እሱ ነው የሚሰራው። የሚለብሰው ልብስ ራሱ የድሮ የአክስቱን ልጅ ልብስ ነው። ሰፊ ልብስ ነው የሚያደርገው። ኖቲስ ካደረጋችሁ ያው ስለማይበቃው ማለት ነው። እና ይሄ ልጅ ደሜን ነው የሚያፈለው። ከዛም ሃሪ ኢንቪቴሽን ደብዳቤ ላክለታል ከሆግወርትስ። ለሃሪ ፖተር አዲስ ከሆናችሁ ሆግወርትስ ማጂክ የሚማሩበት ትምህርት ቤት ነው። እናም ሃሪ ጥሪ ላክለታል። ግን አጎቱና አክስቱ ሃሪ ማጂክ እንዲማር ስለማይፈልጉ ያቃጥሉታል፣ ይቀዱታል ምናምን። ግን እንቢ ባሉ ቁጥር በጣም ብዙ ወረቀቶች መላክ ይጀምራሉ፣ አጎትየውንም እስኪያሳብዱት ድረስ ማለት ነው። በጣም ከማበዱ የተነሳ ከነዚህ ወረቀቶች ለመራቅ ራሱና ቤተሰቦቹን ይዞ ወደዚህ ደሴት ይመጣሉ። እንደዚህ አይነት ነገሮች ሲፈጠሩ ነው የመጀመሪያዎቹ ሃሪ ፖተር ፊልሞች ለህፃናት እንደተሰሩ ትዝ የሚላችሁ። ከወረቀቶች ለማምለጥ ቤተሰቡን ይዞ ደሴት ገባ። ግን ስለ ሃሪ ፖተር በጣም የሚመቸኝ ነገሮች ከኦዲየንሱ ጋር ያድጋል። ማለትም የመጀመሪያዎቹ ፊልሞች የህፃናት ፊልሞች ናቸው፣ ግን በየፊልሙ ማቹር እየሆነ ነው የሚመጣው። ልጆቹ ሲያድጉ ታያላችሁ፣ ሲጎረምዙ ምናምን፣ ስለ ፍቅር ሲያስቡ። ከዛም ባለፈ ደግሞ ፊልሙ ዳርክ እየሆነ ነው የሚመጣው። ከዛ መጨረሻ ላይ ሲደርሱ ጀስት ፉል ኦን ሆረር ነው የሚሆነው። በስትክክል ሰዎች ይሞታሉ፣ በጣም ዳርክ ነው ምናምን። ብቻ እዛ ሲደርስ እናወራበታለን። በጣም ኢንተረስቲንግ ነው። ኢቨን ኢንትሮ ሃሪ ፖተር የሚለውን ኢንትሮ ብታዩት የመጀመሪያውና የመጨረሻውን ስታወዳድሩት የመጨረሻው በጣም ዳርክ ነው ከመጀመሪያው ይልቅ እና ከመጀመሪያው ወደ መጨረሻው ሲሄዱ ዳርክ ኦ ማይ ጋድ ጀስት ሶ ጉድ። እናም ሌሊት ላይ ሃሪ የ11ኛ ዓመት ልደቱን ለብቻው እያከበረ ሳለ ማይ ቦይ ሃግሪድ በሩን በርቅሶ ይገባል። ለሃሪም ልደት ኬክ ይዞ በዛውም ሆግወርትስ ይዞት ሊሄድ ማለት ነው። ግን ቀጥታ ወደ ትምህርት ቤቱ ከመሄዳቸው በፊት አንዳንድ ነገሮችን መግዛት አለባቸው። እዛም ነው ሃሪ ምን ያህል ፌመስ እንደሆነ ያወቀው፣ ግንባሩ ላይ ባለው ጠባሳና በስሙ። ሊትራሊ ሁሉም የማጂኩ ዓለም ውስጥ ያለ ሰው ጠቅላላ ሃሪ ፖተር ማን እንደሆነ ያውቃል። እናም ዘ ቦይ ሁ ሊቭድ ይሉታል። ሃሪም ግራ ገብቶት ሃግሪድን ሲጠይቀው ሃግሪድ ይነግረዋል። ከዓመታት በፊት ሃሪ ህፃን እያለ ከእናቱና ከአባቱ ጋር እየኖረ ሳለ የሆነ ቮልደሞርት የሚባል ሰውዬ ነበረ። ቮልደሞርት በጣም ፓወርፉል እና አስፈሪ ከሚባሉ አስማተኞች መካከል አንዱ ነው። ዋነኛው ነው ማለት ይቻላል። ሁላ ሰዎች በጣም እሱን ከመፍራታቸው የተነሳ ሰውየው ከሞተ በኋላ ራሱ ስሙን ለመጥራት ይፈራሉ። ዩ ኖ ሁ
ነው የሚሉት። እና ቮልድሞርት ለምን እንደሆነ አናውቅም፣ ግን ወደ ሃሪ ወላጆች ቤት ሄዶ አባቱን ገሎ ወደ ሃሪ ክፍል ሄዶ ሃሪንም ሊገለው ሲል አልተሳካለትም። በዛች ሌሊት የሆነ ነገር አስቆመው። ማስቆም ብቻ አይደለም ቮልድሞርትን አጠፋው። ብዙ ሰዎች ቮልድሞርት ሞተ ይላሉ፣ ሌሎች ደግሞ አያልሞተም ተደብቋል ይላሉ። ሃሪ ግን እቺ ጠባሳ ብቻ ነበረች ያረፈበት። ቮልድሞርት ግን በስትክክል ዲስትሮይድ ነው የሆነው። ለዛ ነው ዘ ቦይ ሁ ሊቭድ የሚሉት። እና ቮልድሞርት እና ሃሪ የሆነ ኮኔክተር ናቸው። ያ ላይክ ወደፊት ነው ብዙ የሚያገናኛቸውን ነገሮች የምናየው። ግን እዚህ ጋር ራሱ ሃሪ ዋንድ ሊገዛ እዚህ ሱቅ ገብቶ፣ ዋንድ ማለት ያ የሚይዙት እንጨት ማለት ነው። እና ሰውየው ሰጠው፣ ሞከረ፣ አልተሳካም። ሌላ ተሰጠው፣ ሞከረ፣ አልተሳካም። እና ሁሌም ቢሆን ዋንዱ ነው እንጂ ሰውየውን የሚመርጠው ሰውየው አይደለም ዋንዱን የሚመርጠው። ሶ ሃሪን የመረጠው ብቸኛ ዋንድ ቮልድሞርትን የመረጠው ተመሳሳይ ዋንድ ነው። እና በዚህ ዓለም እንደሱ አይነት ዋንድ ሁለት ብቻ ነው ያለው፣ አንዱ የሃሪ አንደኛው ደግሞ የቮልድሞርት። ስንቀጥል ሃሪ ባቡር ጣቢያው ጋር ይደርስና በሚስጥር መንገድ ወደ ሆግወርትስ የሚወስደው ባቡር ውስጥ ይገባል። ሶ ስለ ሃሪ ፖተር ብዙ ማታውቁ ከሆነ ስለዚች ዓለም ትንሽ ልንገራችሁ። ሶ የማጂኩ ዓለም ራሱን የቻለ የተደበቀ የራሱ አስተዳደር ያለው የራሱ መንግስት ያለው ዓለም ነው። እና ማንም ኖርማል ሰው ወይም በእነሱ አጠራር መግል ማጂክ የሌለው ሰው ማለት ነው ስለዚች የተደበቀች ዓለም ምንም ያውቀው ነገር የለም። እና አይ ቲንክ ይሄኛው ነገር ነው ለህፃናቶች ሳቢ የሆነው ላይክ ይህ የማጂኩ ዓለም ሪል ቢሆንና እኔ ጀስት መግል በሆንስ ምናምን አለ ያለቀሱ ህጻናቶች ራሱ አሉ። የሆነ ዲፕሬሽን ውስጥ የገቡ ህጻናቶች ራሱ አይጠፉም። ለማንኛውም ሃሪ ባቡር ውስጥ ይገባል። እዛም ሮንን እና ሄርማይኒን ይታወቃቸዋል። እና እዚህ ጋር ማለት ነው ምን ያህል ደስታ እንደተሰማኝ ልነግራቸው አልችልም። ላይክ ሙሉ ጊዜውን እነዚህ ሲያወሩ ማለት ነው ጥርሴን ከጫፍ እስከ ጫፍ ተከፍቶ ነበር። ላይክ አሩ ነው በቃ ኪዩት ናቸው ይለለ። እና ደግሞ ሃሪ ፖተር ድጋሚ ስታዩት አይምሯችሁ ውስጥ የሚቀረው የመጨረሻዎቹ ፊልሞች ናቸው። እነዛ የሰቃይ ፊልሞች አስፈሪ ሆረር፣ እነዛ ሆረር ፊልሞች ናቸው አይምሯችሁ ውስጥ የሚቀሩ። እና ከነዛ ሁሉ በፊት ጀስት 3 የ11 ዓመት ልጆች ነበሩ ትምህርታቸው ለመማር በባቡር እየሄዱ እና ደስ ይላል። በቃ ሆግወርትስም ከደረሱ በኋላ ወደ ዋናው ክፍል ይገባሉ። ግን ከሌሎቹ ተማሪዎች ጋር ከመቀላቀላቸው በፊት ይሄኛው ኮፍያ ወደ የትኛው ሃውስ መግባት እንዳለባቸው ይነግራቸዋል። ሶ 4 ሃውሶች አሉ፣ ግሪፍንዶር፣ ስሊዘሪን፣ ሬቨንክሎ እና ሃፍልፓፍ። ሶ ይሄ የአስማተኛ ኮፍያ ማንነታቸውን አይቶ ከነዚህ 4 ሃውሶች ይመድባቸዋል ማለት ነው። ግሪፍንዶር ብዙ ጊዜ ጀግኖች ናቸው አላ እነዛ ደፋሮቹ ምናምን እና ምልክታቸው ራሱ አንበሳ ነው። ስሊዘሪን ደግሞ ስትራቴጂኮቹ ናቸው አላ ካልኩሌትድ የሆኑ በቃ የሆነ መሰሪ ናቸው። በቃ ምልክታቸውም እባብ ነው። ሃፍልፓፍ ታማኞች፣ ትዕግስተኞች አላ በቃ ጥሩ ሰው ናቸው። ምልክታቸውም ይሄ እንስሳ ነው ምን እንደሆነ አላውቅም። ሬቨንክሎ ደግሞ ሜጎቹ ናቸው። በስትክክል ትምህርታቸውን የሚማሩ በትምህርታቸው ቀልድ የማያውቁ ትልቅ ጥያቄ ይጠይቃሉ። ምልክታቸውም ንስር ነው። እና የሆነ ዌብሳይት አገኘው ትክክለኛ ሃሪ ፖተር ዌብሳይት ነው ራሳቸው ነው የሰሩት። እና ጥያቄ ይጠይቃችሁና የትኛውን ሃውስ እንደሆናችሁ ይነግራቸዋል። እና ምን ሃውስ ቢደርሰኝ ጥሩ ነው ስሊዘሪን ለማንኛውም ሄርማይኒ ግሪፍንዶር ይደርሳታል። ድሬኮ ስሊዘሪን ይገባል። ሮን ግሪፍንዶር፣ ሃሪም ግሪፍንዶር ይገባል። እዚህ ጋር ግን ትንሽ ያልተመቸኝ ነገር ማለት ነው ጀነራላይዝ አደረጓቸው። ላይክ ጠቀለላቸው። ግሪፍንዶር ከሆናችሁ በቃ ጥሩ ሰው ናችሁ፣ ጀግኖቹ ናቸው ምናምን። ስሊዘሪን ከሆናችሁ ደግሞ መጥፎ መሰሪ ምናምን ናችሁ። እና ስሊዘሪን ስለደረሰኝ አይደለም እኔ እንደዚህ ማረው። በዛ ላይ አስተማሪዎቹ ራሱ እንዴት አባታቸው እንደሚያዳሉ ላይክ ለቀልድ ራሱ አይደለም የምለው። ፊልሙን ካያችሁ ትረዱኛላችሁ። ሁሌ የአመቱ መጨረሻ ላይ ማለት ነው ዋንጫ አለ። 4ቱም ሃውሶች ይሰበሰቡና ነጥቦች ተደምረው የሚበልጠው ሃውስ ዋንጫውን ያገኛል። እና የዚህ ፊልም መጨረሻ ላይ ስሊዘሪን በጣም በትልቁ እየመራ ነበር፣ በጣም ማለት ነው። ከዛ ግን ዳምብልዶር ከመሬት ተነስቶ ማለት ነው ለግሪፍንዶር 100 ነጥብ ይሰጣቸዋል። ከዛ ግሪፍንዶር አሸነፈ። እና በጣም ማዳላት አለ እዚህ ትምህርት ቤት። እኛ ስሊዘሪን ወዴት እናም ወደ ክላሳቸው ይገባሉ፣ እየተማሩ ነው ምናምን። እና የሆነ ዊርድ የሆነ አስተማሪ አለ ስኔፕ የሚባል እና ሃሪ ለምን እንደሆነ አያውቅም፣ ግን ስኔፕ በጣም ይጠላል። ጭራሽ አይመቸውም ስኔፕ። እና ስኔፕም ሃሪ አይመቸውም። በቃ ይጠላላሉ እነዛ ሁለት። እና ሌሎች ክላሶች ይገባሉ ምናምን። እና ሃሪ ጎበዝ ተማሪ ነው፣ ግን የሆነ ጠንክሮ ስለሰራ ምናምን አይደለም ጎበዝ ነው፣ ጀስት ታለንትድ ነው። ሄርማይኒ ደግሞ ትክክለኛ ጂኒየስ ናት አላ ላይክ በጣም የምትሞክር፣ በጣም ተግታ የምትሰራ፣ በጣም የምታነብ፣ ጥያቄ ትጠይቃለች፣ ትመልሳለች ምናምን አላ ጎበዝ ተማሪ ናት። ሮን ደግሞ ሮን ነው በቃ
በቃ እና ከዚህ በኋላ የሆነ ኩሪች የሚባል ጨዋታ ይጫወታሉ እና እንደዚህ ግራ የገባው ጨዋታ አይቻላል። ህፃን እያለሁ እንዴት አባቴ እንደምወዱ ይሄንን ፓርት ሲመጣ። አሁን ግን ምንም ሴንስ አይሰጥም። ቆይ ልንገራችሁ፣ ሁለት ቡድኖች አሉ እና በሁለቱም አቅጣጫ ጎሎች አሉ። ልክ እንደ ኳስ ማለት ነው እና ኳሱን ትመቱታላችሁ፣ ይገባል እና አንድ ጎል ከገባ 10 ፖይንት ይሰጣቸዋል። እስካሁን ድረስ ፒስ ነው። እዚህ ጋር ነው ችግሩ የሚመጣው። ጨዋታ ውስጥ ሌላ ፖዚሽን አለ፣ ሲከር የሚባል ሙሉ ስራቸው የሆነች ትንሽዬ ወርቃማ ኳስ አለች፣ በጣም በፍጥነት የምትሄድ። እሱን መያዝ ነው ስራቸው። እሱን ከያዙት ሙሉ ጨዋታውን ያሸንፋሉ። ጨዋታው ከተጀመረ በ10 ሰከንድ ውስጥ የሆነው ልጅ ያችን ኳስ ቢይዛት ቡም በቃ ጨዋታው አለቀ፣ አሸነፉ። ወይም ደግሞ የሆነ ቡድን 100-0 እየመራ ከሆነና እንደ ድንገት እየተሸነፈ ያለው ቡድን ያችን ወርቃማ ኳስ ቢይዛት ቡም አሸነፉ። ምን ጎሎቹ ፖይንት የላቸውም ማለት ነው። ዋናው ፖይንት ወርቃማ ኳሷን መያዝ ነው እና ከዚህ በኋላ አንድ ሙሉ ሴክሽን ነበረ ፊልም ውስጥ ሃሪ ምን ያህል ብቸኛ እንደሆነ ለማሳየት። ክሪስማስ ነበረ እና ብዙዎቹ ልጆች ወደ ቤተሰቦቻቸው ገናን ለማክበር ተመልሷል። ሃሪ ደግሞ እንደምናውቀው ምንም ቤተሰብ የለውም። ያለው አንድ ቤተሰብ ራሱ ይጠሉታል እና ሃሪ ትምህርት ቤት ውስጥ የሆነ አስማተኛ መስታወት ያገኛል እና ያ መስታወት ልባችሁ በጥልቅ የሚፈልገውን ነገር እና የሚመኘውን ነገር ነው የሚያሳየው። ሃሪ ሮንን እዛ ወስዶ ሲያስቆመው ሮን ዋንጫ እየበላ ይመለከታል። ዋንጫ መብላት ነው ማለት ነው ጥልቅ ፍላጎቱ። ሃሪ ግን መስታወቱን ሲመለከት እናትና አባቱ ከአጠገቡ ቆሞ ይመለከታል እና ይሄንን ሳውንድ ትራክ ሲከፍቱት በቃ አልቻልኩም። በቀልድ ራሱ አይደለም፣ በእውነት በጣም ነው የሚያሳዝነው። ሃሪ የዚህ ፊልም ዋና ታሪክ ቮልድሞርት ለመመለስ እየሞከረ ነው። ቅድም እንዳልኳችሁ ቮልድሞርት ሃሪን ለመግደል ከሞከረ በኋላ ጠፍቶ ነበር እና እንዳልኳችሁ በህይወት አለ ይባላል፣ በህይወት የለም ይባላል። ግን እዚህ ጋር አንድ ነገር ይፈጠራል። ማይ ቦይ ሃግሪድ ማለት ነው እና ህፃናቶቹ ወደዚች ጫካ ይገባሉ። ምክንያቱም ሰሞኑን ዩኒኮርኖች እየተገደሉ ነበር እና መንስኤውን ለማወቅ እና ብዙ መሬት ለማካለል ይከፋፈሉና ይፈልጋሉ። እዚህ ጋር ግን ምንም ሴንስ አይሰጥም። ይሄን ታውቃላችሁ። ቆይ ሙሉ ታሪኩን ልንገራችሁ። ሃሪ፣ ሮን እና ሄርማይኔ ሃግሪድ ቤት ነበሩ። ትምህርት ቤት ውስጥ ደግሞ ማታ ከመኝታ ክፍል መነሳት አይቻልም። ድሬኮም እነሱን ይከታተልና ለፕሮፌሰር መጋነግል ሄዶ ያቃጥራል። ያቃጣሪ እና መጋነግል ለቅጣት ምን ብታደርግ ጥሩ ነው? አራቱንም ልጆች ድሬኮንም ጨምሮ ከሃግሪድ ጋር ወደ ጫካ ትልካቸዋለች። ይሄ ጫካ ደግሞ ምን እንደሚባል ታውቃላችሁ? ዘ ፎርቢድን ፎረስት፣ የተከለከለው ጫካ ማለት ነው። ዳምብልዶር አመቱ ሲጀምር ማለት ነው አስጠንቅቋቸው ነበር እና ታሪኩን ወደፊት ለመግፋት ነው ይህንን ያደረጉት እና በጣም ነው በቃ እንዴት ነው ተማሪዎቹ ማታ ስለወጡ ቅጣታቸው ማታ መውጣት ነው። ጀስት ኖርማል ውጭ አይደለም ነው የሚወጡ ወደ ፎርቢድን ፎረስት። ጀስት አላ የሆነ ታሪኩን ወደፊት ለመግፋት የሚደረግ ነገር እንደዛ ነው ይመስለኝ። ብቻ ሃሪና ድሬኮ ጫካውን እየፈለጉ እያለ ሃሪ የሆነ የሚያስፈራ ጭራቅ መሳይ ትንሽዬ ነገር ይመለከታል። እናም ያ ነገር እሱን ለመግደል ይሞክራል። ግን የሆነ የጫካ ፍጥረት መጥቶ ያድነዋል። እናም ለሃሪ ያ ያየኸው ፍጥረት ቮልድሞርት ሲሆን እና ግማሽ ሙት ነው። በህይወት እያቆየው ያለውን ብቸኛ ነገር የዩኒኮርን ደም ነው ብሎ ይነግራል። ቮልድሞርት በጣም አክቲቭሊ ለመመለስ እየሞከረ ነው እና ስቲል ሃሪን መግደል ይፈልጋል እና ለዛም ነው ዩኒኮርኖች እየተገደሉ የነበረው ቮልድሞርት ደማቸውን ፈልጎ ማለት ነው። ግን ያ ደም ጀስት በህይወት ነው የሚያቆየው ግማሽ ሙት። ግን ሙሉ በሙሉ ለመመለስ ትምህርት ቤት ውስጥ የተደበቀውን ሶርሰረር ስቶኑን ማግኘት አለበት። የፊልሙ ርዕስ ስንት ዓመት ነው ሊበን? ያ ድንጋይ ሙሉ በሙሉ ወደ ህይወትና ጥንካሬ መልሰዋል። ግን ትምህርት ቤት ውስጥ ሚስጥራዊ በሆነ ቦታ 3 ጭንቅላት ባላቸው ውሾች ተደብቆ ነው ያለው እና ቮልድሞርት ያንን ስቶን በጣም ይፈልጋል። እነዛን 3 ውሾች ማሸነፊያ ብቸኛ መንገድ ደግሞ ሙዚቃ በመክፈት ነው። ከዛም የፈጠነ ይተኛሉ። ሃሪ፣ ሮን እና ሄርማይኔ ወደ ሚስጥራዊ ቦታ ሲሄዱ ኦልሬዲ ሙዚቃ ተከፍቶ ውሾቹ ተኝተዋል። የሆነ ሰው ኦልሬዲ ገብቶ ነበር ማለት ነው። ያም ሰው ፕሮባብሊ ስቶኑን ለቮልድሞርት ሊወስድለት ነው። ተከትለውት ይገባሉ እና አንድ ሙሉ የቼዝ ጨዋታ ይጫወታሉ። ከዛም እንደምንም ብለው በትልቅ ጦርነት ሮንም ስለተጎዳ ሄርማይኔ አብረው ስትሆን ሃሪ በሩ ስለተከፈተለት ይገባል። ሙሉ ፊልሙን ሃሪ ከቮልድሞርት ጋር እየሰራ ያለው ስኔፕ ነው ብሎ ነበር የሚያስበው። ፊልሙ ከጀመረ ጊዜ ጀምሮ ስኔፕ አልጣመውም ነበረ። ስኔፕም ሃሪ አልጣመውም ነበረ። ሃሪ ኩዊዲች እየተጫወተ ያለ መጥረጊያው በራሱ መንቀሳቀስ እየጀመረ ነበረ። ሄርማይኔም የሆነ ሰው እሱን ለመሳሳት እንደሆነ አውቃ ወደ ተመልካቾቹ ስትዞር ስኔፕ የሆነ ነገሮችን እያለ ነበር። እናም እሱን ለማሳሳት አስማት እየተጠቀመ ይመስላል። ለዛ ሃሪ በቃ 100% ስኔፕ ነው ብሎ ነበር የሚያስበው። ከዛም ግን ሃሪ ማን እንደሆነ ይመለከታል። ሰውየውም ስኔፕ ሳይሆን ሌላ ፕሮፌሰር ኮርል
ፕሮፌሰር ኮርል የሚባል አስተማሪ ነበር። ስኔፕ አክቹሊ ማለት ነው ስቶኑ እንዳይሰረቅ ነበር ሲሰራ የነበረው። ኮርልን ሁላ ጠርቶት ሁላ እያስፈራራው ነበር። ውዲት ጨዋታ ላይ ደግሞ እንደዛ ሲያደርግ የነበረው ኮርል ነበረ ከስኔፕ ጀርባ ሆኖ። ስኔፕ እዚህ ጋር ሃሪን ለማትረፍ ነበር አስማቶ ሲጠቀም የነበረው። ለዛ ይሄ ፕሮፌሰር ኮርል የሚባለው ሰውዬ ነው ለቮልድሞርት ሲሰራ የነበረው። ለቮልድሞርት መስራት ብቻ ሳይሆን ግማሽ ቮልድሞርት ነው። ይህ ህፃን እያለሁ አይምሮዬን በጥብጦት ነበረ። ያው ቮልድሞርት ራሱን ለመቻል ምናምን አቅም ስለሌለው እንዳልኳችሁ 50% ነው በህይወት ያለው። ለዛ ጥገኛ መሆን አለበት። ለዛ ነው ግን አሁን የህፃናት ፊልም ነው። ከዛም ግን ስቶኑ የሃሪ ኪስ ውስጥ ነበረ። እንዴት ካላችሁ ቆይ በኋላ እነግራችኋለሁ። ቮልድሞርትም ስቶንን እንዲሰጠው ሃሪን ለማታለል ይሞክራል። ሃሪም አልታለል ሲለው እሱን ለመግደል ይሄዳል። ኮርልም ሮጦ ሊገለው ሲሞክር ያቃጥላቸዋል። ሃሪም እሱን ይመለከትና በእጁ ፊቱን ይጨብጠዋል። ከዛም ወደ አፈር ይቀየራሉ እና ይሞታሉ። የቮልድሞርት መንፈስም ተነስቶ ያመልጣል። ሁሉም ነገር ካበቃ በኋላ ሃሪ ሆስፒታል ውስጥ ይነሳል። እዛው ትምህርት ቤት ውስጥ ሆስፒታል አለ ባይዘ የሆነ የማጂክ ሆስፒታል። ከዛም ዳምብልዶር ካጠገቡ ነበረ። ከዛም ዳምብልዶርን እንዴት ድንጋዩ ኪሴ ውስጥ ሆነ ብሎ ሲጠይቀው ዳምብልዶር ድንጋዩ ወደ ተደበቀበት ቦታ ሄደው በጥልቅ ድንጋዩን ከፈለግከው ግን ድንጋዩን መጠቀም ካልፈለግ ታገኘዋለህ አለው። ያ እየቀለድኩ አይደለም። እና ደግሞ ሃሪን መንካት ለምን እንዳቃጠላችሁ ታውቃላችሁ? ምክንያቱም እናቱ ስለምትወደው። አረን ያልቻልኩም። ፕሮባብሊ የፊልሙ በጣም የሚያስጠላው ፓርት ይሄ ነው። እናት ለአንተ ብላ ራሷን ሳክሪፋይስ ስላደረገች ከ10 ዓመት በፊት ቮልድሞርት ሃሪን ለመግደል ሲሞክር ማለት ነው። በፍቅር ምክንያት ቮልድሞርት አንተን መግደል አልችልም። ምን? ለማንኛውም አመቱ ያልቃል። ሁሉም ወደ ቤታቸው እየተመለሱ ነው። ሃሪም ከመመለሱ በፊት ወደ ሃግሪድ ሮጦ ያቅፋል። ሃግሪድም የእናትና የአልበሙን ፎቶ ይሰጠዋል። ከዛም ድጋሚ ይህንን የተመታ ሳውንድራክ ከፈቱት። እንዳልኳችሁ ዘ ፓወር ኦፍ ላቭ ላይክ እናት ስለምትወድ ነው ቮልድሞርት አንተን መግደል ያልቻለው የሚለው ፓርት አልተመቸኝም። ያ ላይክ ላቭ እኮ ፓወር አለው፣ ግን ካማ ላይክ በእጁ ነክቶ አቃጥሎ ገደለው። ደግሞ ያ ሃሪ ማለት ነው በ11 ዓመቱ ሰው ገደለ። ለምን ስለዚህ ነገር እያወራ እንደሆነ አላውቅም። ያው ቮልድሞርት አመለጠ፣ ግን ኮርል ሊትራሊ እዛው ነው አቃጥሎ የገደለው፣ አመድ ያደረገው። ሌላኛው ደግሞ የሆነ ድንጋዩ ኪስ ውስጥ መገኘቱ። ምክንያቱም ድንጋዩን ፈለጋችሁት ግን ድንጋዩን መጠቀም ካልፈለጋችሁ ነው የምታገኙት የሚለው ቡልሺት ሊትራሊ ምንም ሴንስ አይሰጥ። የቼዝ ጌሙም ጭራሽ አልተመቸ። ላይክ ለትንሽ ጊዜ ነው ያወራሁት ስለቼዙ፣ ግን ላይክ የሆነ የ20 ደቂቃ ሲን ይሆናል ያ የቼዝ ጌሙ ብቻ ማለት ላይክ ፋይናል አክቱ ቼዙ ነበር፣ ግን ላይክ ምንም አይፈጠርም። በቃ የሆነ ትልቅ ዲል አድርገውት ነበረ፣ ግን ወፍ ሮን ራሱን ሳክሪፋይስ ሊያደርግ ነው ምናምን በቃ የሆነ ትልቅ ነገር አድርገውት ምናምን፣ ከዛ ግን ምንም አይሆንም። ጀስት ከናይት ላይ ነው የወደቀው። ሆነስሊ ግን ያው ይሄ ያልተመቸኝም ይሄ ተመችቶኛል እያልኩ ካወራው ይሄ ቪዲዮ 3 ሰዓት ነው። ግን ፊልሙ በቃ የሆነ ቻርም አለው። በቃ የሆነ ደስታ ይሰጣል። በቃ የታችሁት ልባችሁን በደስታ የሚሞላው ፊልሞች አሉ። በቃ እንደዛ ነው ይሄ ፊልም ሳይሆን ደግሞ ማለት ነው። አይ ቲንክ የሆነ የተመታ ቀን እያሳለፍኩ ነበር ካየሁት በኋላ፣ ግን የድብርቴ ነው ያወጣኝ። እነዚህ 3 ልጆች ደግሞ ማለት ነው 11 ዓመታቸው ከመሆኑ አንጻር የሚገርም ፐርፎርማንስ ነበር የሰጡት በእውነት። ጀስት እነዚህን 3 ልጆች በማየት ብቻ 5/5 ይገባል። ሳውንድ ትራኩ በጣም ጸንዴ ናቸው። ኤቭሪቲንግ ብራይት ነው፣ ከለርፉል ነው ምናምን። ያው ወደፊት እንደዛ አይቀጥልም። ብቻ ከሞላ ጎደል አይ ላይክ ኢት በጣም። እና ሌሎቹም ፊልሞች እንዲሰሩ ምን ማድረግ እንዳለባችሁ ታውቃላችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። እናም እንደተለመደው በጣም ወዳችኋለሁ። ፒስ